የአሜሪካን መርማሪ ፖሊሶች ወንጀለኞችን ሰልለው ለመያዝ ሲሉ አንድ ምንም አይነት ስልጣን ያልወሰደች ወጣት ሴት ወንጀለኞቹን እንድሰልላቸው ይልኳታል። እነሱ እንዳሰቡት ቀላል ሆኖ ግን ልጅቷ በሰላም አልተመለሰች። በዚህ ሴት ምክንያት የአሜሪካ መንግስት ራሱ ህጉን እስከ መቀየር ድረስ ደርሷል። ታሪኩ የሚጀምረው እንደዚህ ነው። በ2008 የፍሎሪዳ ስቴት ዋና ከተማ በሆነችው ታላሃሴ የምትኖር ሬቸል ሆፍማን የተባለች የ23 ዓመት ወጣት ነበረች። ሬቸል በጥሩ ውጤት ከኮሌጅ ተመርቃ ስራ ለመቀጠር ዝግጅት ላይ ነች። ህይወቷም ቦታ እያስያዘች ይመስል ነበረ። ከዚህ ስራዋ በስተጀርባ ግን አንድ ችግር ነበረባት። የሆነ ጊዜ ሬቸል መኪና እየነዳች እንዳለ ፖሊስ በፍጥነቷ ምክንያት ያስቆማታል። ፖሊሱ ከመኪና ወርዶ ወደ እሷ መኪና ጠጋ ብሎ ለማናገር ሲሞክር የእጽ ሽታ ይሸተዋል። ሬቸል እጾች ትጠቀም ነበር። ከመኪናው እንድትወርድ ጠይቋት መኪናውን ሲፈትሸው እጹን ያገኘዋል። ወደ ፖሊስ ጣቢያ ወሰዳት። ሬቸልም የእሷ እንደሆነ አምና ፖሊሶቹ እጽ መውሰዷን እንድታቆምና እጽ የሚወስዱ ሰዎች የሚያገግሙበት ተቋም እየሄደች በየጊዜው እጽ እንደሌለባት የሚያረጋግጥ ምርመራ እንድታረግ አስደረጓት። ሬቸል ትንሽ ጊዜ እየሄደች ምርመራውን ካረገች በኋላ ድጋሚ እጹን መጠቀም ጀምራ ምርመራውን አቆመችው። ፖሊሶቹም ችላ ሚሏት መስሏት ነበረ። እንደገመተችው ግን አልነበረም። የአፓርትመንቷ በር ተንኳኳ። ወደ በሩ ሄዳ ስከፍተው ፖሊሶቹ ነበሩ። አፓርትመንቷ በጭስ ታጅበዋል። አሁንም እጹን እየተጠቀመች እንደሆነ ስለተረዱ አፓርትመንቷን ሲፈትሹ ከዚህ ቀደም ከተያዘባት እጽ የበለጠ ተገኘባት። ወደ ፖሊስ ጣቢያ ወስደው ወደ መርማሪ ፖሊሶች ክፍል አዘዋወሯት። መርማሪ ፖሊሶቹ ለሬቸል ሁለት ምርጫዎች አቀረቡላት። አንድ ፍርድ ቤት ቀርባ የእስር ትዕዛዝ ተፈርዶባት ግማሽ ዕድሜዋን እስር ቤት ውስጥ መጨረስ፣ ሁለት ከነሱ ጋር ተባብራ ከተማ ውስጥ በከፍተኛ እጽና ጠመንጃ በማዞር የተጠረጠሩትን ሰዎች ሰልላ በማጋለጥ በነፃ መለቀቅ። ሬቸል ትንሽ ካንገራገረች በኋላ ወንጀለኞቹን አጋልጣ በነፃ መለቀቁን መረጠች። የፖሊሶቹ እቅድ የእሷ ቦርሳ ውስጥ የድምፅ መቅጃ መሳሪያ አስቀምጠው $13,000 እጾችና መሳሪያውን ስትገበያይ ወንጀለኞቹን ፊት ለፊት ለመያዝ ነው ሀሳባቸው። ለሬቸል በቅርብ ሆነው እንደሚከታተሏት ቃል ገብተውላት ያለምንም የተለየ ስልጠና ወደ አንድ ጭር ያለ ፓርኪንግ ቦታ ከወንጀለኞቹ ጋር እንድትገናኝ ላኳት። ፖሊሶቹ ከሩቅ ሆነው የሚፈጠረውን ነገር መከታተል ጀመሩ። ሬቸል ወደ ወንጀለኞቹ ጋር ደርሳ እያወራቻቸው እንዳለ የሆነ ነገር ጠርጥረው መኪና ውስጥ ይዟት ገብተው መኪናውን ነዱት። ለመርማሪ ፖሊሶቹ ሁሉም ነገር ቅጥፈታዊ ሆነባቸው። ወንጀለኞቹ ሬቸልን ይዟት ጠፉ። ከትንሽ ቀናት በኋላ ሬቸል ከከተማ ወጣ ብሎ የሚገኘው ገጠር ውስጥ ተገላ ተገኘች። ይሄ ዜና ሙሉ የአሜሪካን ነዋሪዎች አናጋው። ልምድ የሌላት የ23 ዓመት ወጣት መሆኗ ደግሞ ይበልጥ ነገሩን አገነነው። የሬቸል ቤተሰቦችም ይሄ ነገር ዝም ብሎ እንዲታለፍ አልፈለጉም። ህግ አውጪው ይህን ህግ እንዲቀይረው እስከቻሉ ድረስ ታገሉ። የአሜሪካ ህዝብም አጠገባቸው ስለነበረ ህጉ በይፋ ተቀየረ። መርማሪ ፖሊሶች ማንንም ለስለላ ከመላካቸው በፊት ስልጠና መስጠት እንዳለባቸውና የደህንነት ሁኔታቸው በደንብ መረጋገጥ እንዳለበት የሚገልጽ ህግ በሬቸል ስም ሬቸል ስሎ ተብሎ ተሰይሞ ወጥቶላታል። እንደዚህ ታሪክ የሚመቻችሁ ከሆነ ሰብስክራይብ እና የላይክ በተኗን መጫን እንዳረሱ። ይመቻችሁ።